ክርስቶስ ከሌለ ቅዱስ የሚባል ጻድቅ የሚባል ሰማዕት የሚባል የለም። ክርስቶስ ከሌለ ቅድስት አርሴማ የለችም። ክርስቶስ ከሌለ ክርስቶስ የሌላት ቅድስት አርሴማ አናውቅም። ኢየሱስ የሌላት ቅድስት አርሴማ አናውቅም። ኢየሱስ የሌላቸው ቅዱሳንን አናውቅም። አንዳንድ ጊዜ እንድንረዳው ያስፈልጋል በደንብ ያቸው ቅዱሳንን የምናከብራቸው በሕይወታቸው በስጋቸው ይሄ ዘር ይሄ ንጹሕ ዘር በስጋቸው ስላፈራ ስለለመለመ ስላበበ ፍሬው ስለተገለጠባቸው በዚህ ምክንያት ነው የምናከብራቸው። ዘር ንጹሕ ዘይፈሪ ውስተ ሥጋሆሙ ለንጹሐን ማለት ይሄ ዘር በንጹሐን ገላ በንጹሐን ሰውነት በንጹሐን አይምሮ በእናንተ አይምሮ በእናንተ ሰውነት በእናንተ ሕይወት በእናንተ ሱባኤ በእናንተ ጸሎት በእናንተ ማስቀደስ በእናንተ መቁረብ ክርስቶስ ይገለጣል። ይሄ እንኳን አሁን ያላችሁበት ሁኔታ ክርስቶስ እየተገለጠበት ያለ ነው። ክብርና ምስጋና ለአምላካችን ይሁን።